ይህ መቋጫ ያላገኘለት በሶስት እጩዎች የጀመረው የቤተሰብ ጨዋታ አሁን ላይ አምስተኛ እጩን አካቷል። አምስተኛውም ሰመረ ባሪያው። ሰመረ ባሪያውም አንድ እድል ተሰጥቶት ኤፕሱዱን በዚህ መልኩ መርቶታል። እኔ ግን አንድ የተረዳሁት ምንድነው ከዚህ በፊትም የቤተሰብ ጨዋታ ምን ያክል የተከበረ እንደሆነ በነፃነት ምክንያት ምን ያክል የተከበረ እንደሆነ አውቃለሁ። ነገር ግን ከዚህ ሁሉ የምርጫ ውዝግብ በኋላ ነፃነት ለመተካት እጅግ በጣም ከባድ እንደሆነ እንዲሁም ደግሞ የቤተሰብ ጨዋታ ምን ያክል የተከበረ መድረክ እንደሆነ እንዲሁም ደግሞ ምንም እንኳን በነፃነት ወርቅነህ ልክ የቤተሰብ ጨዋታን መምራት ቢከብድም አቀራርቦ የቤተሰብ ጨዋታን ድባቡን ማምጣት እንኳን ምን ያክል ከባድ እንደሆነ ነው የተገነዘብኩት። ለመጀመሪያ ጊዜ ትምህርቴን ጨርሼ ኳስ ተጫዋች የዘሞት ሰው እድሜው አይሄድም። ኳስ ትምህርቱ አልቆ እንትን እስኪል ድረስ አይሄድም። ያው ፍላጎት ነው። አቆማለሁ ነው እንትን። እንዴት ዋናው የተባልኩት? ዋናው የተባልኩት 3 እህቶች አሉኝና 2 ወንድሞች አሉ። 5 ነን። ግን የሁሉም መጨረሻ ነኝና እንዳይደብረኝ ትርፍ ነኝ ብዬ እንዳላሰብ ዋና አረጉ። እኔ ትርፍ ነው። በስም ይደግፉ አይነት በስም ደግፉ። አለቆች በየቀኑ ሊናገሩ የሚችሉት ነገር የረባይ ስም ጽፋለሁ። የረባይ የተማሪ ነገር ግን እንዳለው ነው ይጻፋው። ጽፈት ቴክስት ወዘንድሮ የረባይ ስም ዳይሬክተር ነው ይይዛል። እዝራ አውጣ ሰዎች አልሰራ። እንግዲህ ይሄን ይመስላል። እናንተ ለቤተሰብ ጨዋታ ይመጥናል ብላችሁ የምታስቡት ማን ነው? ሰመረ ባሪያው፣ ኮሜዲያን አሌክስ፣ ኮሜዲያን ያሲኖ፣ ኮሜዲያን አዝመራው እንዲሁም ንጹህ ኃይሌ እንዲሁም አንዱ ዓለም የትኛው በተሻለ ሁኔታ የቤተሰብ ጨዋታን ከነክብሩ ይመራዋል ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። ፎሎ ላይ ሼር ኮፕ ሊንክ እንዳይረሳ። ቸር ቆዩልኝ።